አንቺ ባልሽና ጓደኛሽ አውራሽ ነው ካሚዛ ጋዛ ግለጭ ችግር የለም። ለመሰለቶች ነው ማየቴ ነው እና እስኪመጣቁ ነገሩ እኮ አድራጊዎቹ ማፈር ትተዋል። ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርት ላይ ብዛም ነበር። በምንም ብለን አልፈን እንግዲህ ዶክተር ሆነናል። ጉድ ሽሮ በቢራ ከዚህ በፊት ሽሮ ባረቄ አይቼ ነበር። ደግሞ ድጋሚ ሽሮ በቢራ አለም ማለት አንቺ ባልሽና ጓደኛሽ አውራሽ ነው ነገር የለም። ሲጀመር ለምንድን ነው ጓደኛሽ ከአንቺ ጋር አብራ አልጋ ላይ ተሰቅላ የምትተኛስ? እንዴ ይሄ እኮ ባለቤትን አለማክበር ነው። በእውነት ባለቤትሽ ይሄ ይፈቅዳል? አይፈቅድም። እርግጠኝነት አይደለም። ጓደኛ እህት ወንድም ቢሆን ራሱ አልጋ ላይ አብሮ መተኛት የለበትም። ይሄ አገባ አይደለም። እኔ አገባ አይደለም ብዬ ነው የማስበው። እሷ ያለች ያኛው ምንም እንትን አንልም ማለት ደግሞ ምን ልትፈጥሪ ነው? እሱ ከባድ ኮናችን ነው። አታቂ ማለት ነው። ይሄ ወህነት ሳይሆን አታቂ ማለት ነው። እንደዚህ ይደረጋል። ሁሉ አንቺን አቅፍ ያለኛ ተፈልገ አልችልም። ትክክል ይለኛል። አይ እንግዲህ ዞሮ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ። አንድ ቀን በስነ ስርዓት ቁጭ ብሎ መነጋገር፣ ችግርን ማወቅ ተገቢ ነው ብዬ አስባለሁ በባለትዳሮች መሀል። ስለዚህ ሰውየው አሁን በጣም እየደበረው ነው የሚሆነው። አንቺ ደግሞ እንደ ሴትዮዋ እያሰብሽ ነው። ነገር ግን ቀድመሽ ትዳርሽን ነው ማዳን ያለብሽ። ለእሷ ደግሞ ወይ ፍራሽም የሆነ ነገር ወይ ከስርም ቢሆን አንጥፋ መተኛት አለባት እንጂ ጭራሽ አልጋ ላይ አብራችሁ መተኛት አለባችሁ ብዬ እኔ አላስብም። ይሄ ከባድ ውሳኔ ነው። አብረን ከመሆናችን በፊት እሱ እኔ ጋር መጥቶ ሊሄድ ሲል አይ እኔ ልወጣ ስል እሱ መጣ። የስራ አዳር ነበር የምሰራው። ነገ ደግሞ እዛ ሄደህ ከምትመጣ እዚሁ ደርና ጓደኛ ያለች ነገ ጠዋት እመጣለሁ ያልኩት። እሺ በቃ ከስራ ቦታ ሄጄ ምነው እንትን የምትለው ጽዳቷ ምነው ዛሬ ደግሞ ቅርፍሽ አለቀቀሽም እንደ ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም ማለት ነው? ኧረ አግኝቻለሁ እንደውም ቤት እኮ ነው ያለው ምናምን ጓደኛሽ ሳት እሷም አለች ሁለቱም ተሻቸው የመጣሽ ማለት ነው። ኧረ ያንቺ በዛች ጠፍቶኝ አይደለም ግን ሰው ማለት እምነቱን ማጉደል ከፈለገ ፈለገው እግዚአብሔር ይመልከተው። ሰይጣንም ይፈትናል እኮ አንዳንዴ። ስለዚህ ባልሽን በዚህ ልክ መፈተንሽ አግባብ ነው ብዬ አላስብም። እና ወደፊትም እንዳይደግምሽ ሌሎቻችሁም ትምህርት ይሆናችሁ። ጥሩ አይደለም። ሞዴል አስካለ እንዴት ነው የሚያደርገው? ሞዴል አስካለ ከሆነ ናይስ ሚልክ ታንከር ሳከር ያሲድ ካሚዛ ጋዛ ግለጭ ችግር የለም። ለመሰለቶች ነው እንዴ ባስቲ ነበር ማግራት ኮንትን ብሎ ሳቦ በጣም ይሄማ ጎርፍ ነው የሚሆነው። ታስመጥጥ ነው እንጂ ኧረ ሞዴል አስካለ ኧረ ይመችዎት። ሚልክ ታንከር ሳከር የዚህ ደግሞ ስሙ ምን ይሆን? ያንኛው ሚልክ ታንከር ሳከር ከተባለ ለዚህኛው ምን አይነት በሽታ ይሆን? ኮሜንት ላይ ያስቀምጡ በእናታችሁ። ይሄ ደግሞ ምን የሰርቪስ ስርዓት ነው? ጉድ እኮ ነው። እኔ ለመጀመሪያ ጊዜ ማየቴ ነው እና እስኪመጣቁ ነገሩ ዘንድሮ እኮ አድራጊዎቹ ማፈር ትተዋል። የምንመለከተው ሰዎች ምንም ኧረ ጉድ
የምን ባህል ነው ወይም ደግሞ የምን ሀገር የሰርግ ስነስርዓት እንደሆነ የምታውቁ ነገሩኝ። እኔ ለመጀመሪያ ጊዜ ማየቴ ነው። እነሱ እንዲህ ለሚሆኑት እኔ በማየት አፈር ነው። እኮ እስኪ ይህንን ቪዲዮ እንመልከት። No, 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 no. ምን ማለት ነው? ምንስ ነው የሚያመለክተው? ይሄ ዓመትማ ትክክል እውነት ነው። ትክክል አይደለም ወይ? እኔ ብቻ ይቀርቻለሁ። እኔም አላውቃት ኢትዮጵያ ነች። ከሰውየው እንደዚህ አባባል ደግሞ የሴቶቹ ማሸርገድስ እንዴ! ኧረ ወዴት እየሄድን ነው ሰዎች? ተው እንጂ። ጭራሽ ካሜራማን ታየት አድርጎ ነው እየቀረጸ ያለ። የት ሀገር ባህል ነው? እስኪ ኮሜንት ላይ ያስቀምጡልኝ የምታውቁ ካላችሁ ማለት ነው። ምናልባት የአንድ ሶሳይቲ ባህልም ሊሆን ይችላል። ግን በጣም የሚገርም ነው። ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርት ላይ ብዛም ነበር። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ የቂጥኝን ቻፕተር ብርሃን ማየታችንን በተለከተ የሰው ልጅ መጨረሻ ሚስተላልቃል። ሰው ራስ መታት አለው ይወጋሃል። ከዛ ደግሞ ብርሃን ይከብዳል። ምን ያገናኛል ከቂጥኝ ጋር አሁን ያወራው? እውነት ከነገሩ አንድ ብቻ ከሆነ ገብቶ ተማርከው እንግዲህ ቆረጣ ለማለት ራሱ ኦኬ ጥሬ ስለው ኦሬዲ መንስኤውን ካወቅሽማ በሽታውን ለመለየት አይከብድም። ባላ ምድረ ቂጥኝ ቂጥኝ ነው። በአንድ ሌሊት የጸባይ መቀያየር ምልክት ነው። በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥ መድኃኒት ስትበያቸው ይሰፈሳል። አትጨራረቂ። ብዙ ሰው ደህና ይሆናል። ኧረ ዶክተር አስተያየት ግን ደስ አይልም። ውድድር መካሄድ አልፈለገም። ስለዚህ ደግሞ ያቀረበው ምክንያት እናቴ ትቆጣኛለች። ኧረ ተው ነቆላ እናቱ ትቆጣዋለች። አካው በእውነት እናቴ ትቆጣኛለች። ሰው እጅ እንዳይጠፋ ብላ። ለማንኛውም ወሬ አያስፈልግም። መሬ ጉላይና አንዴ ወንጀል ነካሁት ማለት ማንም ሰው ሳይጠርፍ ወይ አቤት ማን ነው ወይ ያልክ ግራ ትጋባለህ። ወክራለ እጥቂ እንዴ ተቃሪያ ኧረ ከፋት ወይኔ ወይኔ ይሄ በጣም አደገኛ ሴራ ነው። እግዚአብሔር ኧረ ይሄን ነገር ግን እንዳታዩት፣ አፕላይም እንዳታረጉት። ወንዶች ላይ ሊያኮላሻቸው ይችላል። እንቺ ጫወትሽበት ከዚህ ስናቅልበት እዚህ ላይ መጣ፣ በዚህ ወጣ አመጣ፣ እንደገና ሳለፈ እዚህ ከበዴ ላይ ያደረገ። እሺ ይሄ በዚህ ላይ በተነ። ሁለተኛ በዚህ ሲለም ደግሞ ይሄው ከዚህ የመጣ በዚህ እንደዚህ ተበተነ። ሁለተኛውን ማሳለፈና እዚህ ወዴ ላይ ያረፍኩት ይሄን አሁን እንደገና አሳለፈና እዚህ ላይ ሲል ስታገለው ይሄን
እንዴ ከዛም ደግሞ እዚህ ላይ ያመጣን ሲል በዚህ ላይ ጀርባ እንደዚህ የተመሰለ አለው። እሺ ቢራ መቀብርበት ገደል አለ። እዛ ገደል ዘንድ እየታገው ሲደርስ ምንም መቀብርበት ነው ልጅ እና ፈውስ እንዲያርግ ሲዝበት የበለጠው ጥይት እግዚአብሔር ያረፈል ጀምር አውቶማቲክ ነው የሚገርም ነው። ከዚህ በፊት እዚህ ጋር ያለውን ሰውዬ ታስታውሳላችሁ? በቆንጭራ አርዶኝ ካረደኝ በኋላ እንደገና በሰደፉ መታኝ ስሞትበት ምናምን ያለው ሰውዬ ታስታውሳላችሁ? ቁጥሩለት ፓርቲቱ መጥቶላችኋል፣ ተከታተሉት። ሲሆን በቃ መጨረሻ ላይ በላት ጓደኛው በላት ሲሆን በሽመልስ ላይ ሲመጣኝ ይሄ ታታይ ሆነ እና ከዛ ይሄ ጉትት ሲል እንዲያም ሆኖ ደግሞ መሳሪያውን አልለበኩት እጎተታለሁ። ከዛም መጣና ወንድምኛው ደግሞ ስለዚህ በገጀራ ውስጤ ይሰማል። ግን አዞሬና ሰወድቅ ተጨረሰች። በቃ ምን ብለው እየተወራሩ ሲሄዱ ሰማሁ። እኔ ግን ምን እያስጨሱ ነው የሚያመጧቸው? ግን የተቀቀለ ድንች ምንድን ነው? ሰርግ ነው እንዴ? ሰርግ ላይ የተቀቀለ ድንች ራኝ ገርም ይመቻችሁ። ሽሮ በቢራ ከዚህ በፊት ሽሮ ባረቄ አይቼ ነበር። ደግሞ ድጋሚ ሽሮ በቢራ። ኧረ እዚህ ሀገር ግን የማይበላ ነገር የለም። የምን ዘይት በቢራ መስራት ነው። ዘይት እንደውም ጥሩ አይደለም፣ ለጤና ጥሩ አይደለም። ለዘይት ራሱ እንዴ ቢራ፣ የተለያየ ቢራ እነ ዳሽንን እና ምናምን አሁን ደግሞ አዲስ የመጣ ቢራ አለ። እሱ እንደውም ቴስቱም ለየት ያለ ነው፣ አይመርም፣ የሚጣፍጥ ቢራ ነው። እየበላ ሽሮ እየበላ እየጠገበም እየመረቀነም ነው። ሁለት ጥቅም ነው የሚያለው። ቀረበት ነገረኛ። እስካሁን መች ዘይት እንገዛ ነበር? በእናትህ 5 ሊትር ዘይት ከምገዛ 5 ሊትር ብገዛ ይሄንን አዋጣኝ ነበር። ደግሞ ሽንኩርቱ ከላይ ነው የሆነ ከላይ ሽሮ ኧረ ዘይት አታርግበት በእናትህ። አሁን ነገሩ ትንሽ ነች፣ እሷ ይበቃታል። ለስሙ ለወዝ ነው፣ ወዝ ካለው ይበቃዋል። ትንሽ ውሃ ተደረገ። ከዛ ሽሮ ነው ምንድን ነው ጨው የሽሮ አሰራር ዘዴ ገልብጦ ነው የሰራው እሱ። ሽንኩርት መጀመሪያ ነበር፣ አሁን እሱ መጨረሻ አደረገ። ሽንኩርት ምትዋኝበት ነው እንደዚህ። ምን ነው የምትስማው? ውሃ እኮ ነው። ወይ ምን አለ 6 ሰዓት ተነስተህ ነው አኩራ ይተሰጥላል። እርሻ ላይ ነው መሰለኝ። ያላቸው ኢነርጂ ግን ኢነርጂ አይደለም። ካስባል ምንድን ነው የሚያራሩጡት? ከሷ በላይ እሱ ተንጎዳጎደ በጣም። አትሊስት ጀሪካኑ ፋትስለትም አልተቆለፈም። ሌባ የለም እዚህ አካባቢ አልተቆለፈም። ይጋፋታል ደግሞ ከኋላ እንዴ እንዴ እንደ ከብት ከኋላ ይነዳት ነው እንደምትሄደው ሴትዮ።
ያለቅሻ እንዴ? ይለቅማል እንዴ ደግሞ እናታችሁ ገፍቶ ደግሞ አዝናናችሁኝ በጣም። የመጸዳጃ ቤት ተራ አስከባሪ የሽንት ቤት ቪአይፒ ኢትዮጵያውያን የሚሰራበት በእኛ ዙሪያ ነው የምንለው። ዙሪያ መሀል ላይ መዘራረት አይመቸንማ። ጭቅጭቅ ያለ ነው እንዳለ እስከዚህ ነው እናጸዳው። ምክንያቱም ችሊ ብቻ ነው የሚከፈለው ኖርማል ምንድነው እኛ አጣጣላይ ነው የምንለው። አጣጣል ስታይል አለ ስፓይደር ማን ሁለት እግር እንግዲህ አይተልፋለች ጅ ታደርጋለች አጣጣለም ያለበለዚያ አይነ ምሩ ይነካል። እግርህን አናጸዳውም እስከዚህ ነው ችሊ ስለሚከፈል። ቪአይፒ ምንድን ነው 200 ብር ነው። ጀበረ ሶስት አትጠቀም አት በኋላ ግን ስትቆም ነው ራስን የምታገኘው። በጣም ትልቅ ያለ ቪአይፒ አድርግልኛል ቢዩ በእውነት በጣም እሺ። ቪአይፒ ግን ተወዷል፣ በጣም ተወዷል። ሌላ የረሳሁት ነገር በቀላይ አንድ በተናለች እሷን ለመካት የቴዎድሮስ ታደሰ ሳዶላይ ነያ አልሞ ያርታለ ለማስተዋል ብዬ ነው። አንተ ዶክተር ትሆናለህ ብለህ ስትጠብቅ እዚህ ተራ አስከባሪ ሆነ። ምን ይደረግ ዶክተር እንደሆነ ነበር ያስተማረኝ። እሱ አልተሳካም። እዚህ ሰው አይነት ምድር ማገል ጀመረ። ትልቅ ስራ ነው፣ ትልቅ ስራ ነው። ራሱ ተደራጅተን ምናምን የጀመርነው ይህ ስራ ሙሉ ግቢ ሙሉ ስታፍ ፎቶ ላይ ተቃውሞ አስነስቷል። ፊት ያሉት አስተማሪ እዚህ ግቢ እንዳይገቡ ተብሏል። ምንም ማድረግ አልችልም። ማዕቀብ ተጣለባቸው። ስለ ሰራተኛዋ ተሳዝኖት እሱ ፈቅ እያስገባለሁ ብላ ስታገዝ ታገል ዲስኳ ተሸራቶ ሆስፒታል ተኝታለች። አንተ እኮ ተናየት አንተ ሸርፈን እናስገባዋለን ብንል እንዲቀራ ብላ በግሬደር እኮ በከፍተን ያስገባሉ። አስተምሬ ስራ ይበላሻል። አስገባው አልችልም። ነጠለው ይላል ነጠው እንዴ! ኧረ ምን አይነት ወግ ነው እንዴ? አይቆምም እንዴ? ወይኔ አስነከሰው። እንዴ የሚቀርጸው ሰውዬ ምንድን እያደረገ ነው? ይህ ጭምራት ቢመተውስ? ኧረ በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴ እየቀረጸ ልጁን ያስደበድበዋል። ወዳጅነት ፓርክ ነው መስላል ሲያዩት አረ ይሄ ወሳኝ ነገር አለ እንዴ? አረ ይሄ መቀጠል አለበት፣ ይሄ መቀጠል አለበት፣ ይሄ መቀጠል አለበት። እንደመጣጡ እንዴ እንዳታቁም። ግብረ መልሱ በጣም ጥሩ በጣም ያናድዳል። እንዴ እኔ መሰለ ድርጊት ይገኛል። ጠጠር ምንድን ያደረገው ጠጠር አሪፍ ነገር አገኘሽ እንዴ? የዚህን ስልክ ባለቤት ነው የመለጠብከው? ይመለስልታል። በቦታው ማሞቁ አንተ የጠንቋይ አስማማው ልጅ እኮ የጠንቋይ አስማማው ልጅ ሆድን ነው የሚነፋ። አንተ ልጅ ተው፣ ህይወትን አትፈልገውም እንዴ አንተ? ሰውዬ ላይ ጀመረው
ጠበሳ ነው የመሰለኝ ደግሞ እያሰበ ነው ምን እንደሚናገር እውነት ነው። እውነቱ ወደ ገደለው የት አባቱ የውሸት ውሸት ነው መቼም ድሮም አያምርም። በውሸት እንኳን ብትብሳት የሆነ ቀን ላይ ገላገለ። እንዲሁም ከወዲህ ወይኔ እንዴት አባቱ ነው የሚያምረው! ዲያስፖራ ነው መሰለኝ። ይሄንንማ አስቀምጦ ነው ማለት ሂጂ አስቀምጦ ነው ማለት። እስኪ ሳካሽ ከሆነ እናያለን። ሰው አለው የለውም? ሰው አባላለሁ። ቢኒያም ለምን አትቀላቀለም? ሂሳብ ልከፍልላቸው ነው። ያንተን ብቻ ነው ይመስልቻ የኔን ብቻ። እሺ ኧረ ተው እናንተ ራሱ አታስብሩ። ወይኛን ጨምረህ ብትከፍል ያለ ፕሮግራም ሰው ከጋበዝኩ ለኔ ብቻ ስትሆን ይመስለኛል። ኤግዛክትሊ ትክክል ነው ያወራው።